የተወደዳችሁ ውድ የሀገሬ ልጆች እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ሁላችሁም በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እንዴት ናችሁ? እኔ እጅግ በጣም ደህና ነኝ። ሁላችሁም ሰላም ናችሁ? እግዚአብሔር አምላክ ይባርካችሁ። ሁሉ ሰላም ነው። ሜዳው ሰላም እግዚአብሔር ይመስገን። እግዚአብሔር አምላክ ሁላችንንም እንደገና ደግሞ ወጥተው ከመቅረትም እግዚአብሔር አምላክ ይጠብቀን። ምክንያቱም ብዙዎች ወጥተው እየቀሩ ነውና እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሁላችሁም በያላችሁበት ጸልዩ፣ በጸሎትን በርታ፣ እንጸልይ። ሁላችንም በየእምነታችሁ ጸሎት ያስፈልገናልና መጸለይ ያለብን። አሁን እኛ ጋር በጣም ዝናብ እየዘነበ ነው፣ እጅግ በጣም ዝናብ እየዘነበ ነው። እግዚአብሔር ይመስገን አየሩ ቀዝቀዝ ይላል። አሁን በዚህ ይኸው ቤት ውስጥ ነው ያለሁት። እኔ እጅ ስራ እየሰራሁ ነው እና ስለምታበረታቱኝ እጅግ በጣም ነው የምወዳችሁ። በእውነት አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። በርቺ፣ ጎበዝ፣ ጠንክሪ ያላችሁ ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ። አሁንም የእናንተ ድጋፍ ፈልጋለሁ። አበርቱኝ፣ አጠንክሩኝ። እኔ ደግሞ የተለያየ እጅ ስራ እየሰራሁ በእናንተ ፊት ቀርባለሁ። የተለያዩ ነገሮችንም እንዲሰራ ስለምታበረታቱኝ፣ ስለ ድጋፋችሁ እጅግ አድርጌ በጣም የማመሰግነው። በጣም ነው የምወዳችሁ እና አንድ ነገር ላሳስባችሁ የምወደው እውነቴን ነው። አሁን ላይ ያለው ድባብ ደስ አይልምና በያለንበት ጸሎት ያስፈልገናል። በየእምነታችን ዱዓ ያስፈልገናል፣ ጸሎት ያስፈልገናል እና ስለዚህ እንጸልይ ነው የምለው። ሀገራችን ሰላም እንዲሆን መቼም ሀገር ሰላም ካልሆነች መውጣትና መግባት አይቻልም አይደለ? ስለዚህ ጸሎት ያስፈልገናል፣ ዱዓ ያስፈልገናል። በያለንበት በየእምነታችን እንጸልይ። እግዚአብሔር አምላክ ከክፉ ሁሉ እንዲጠብቀን፣ እንዲረዳን፣ እንዲያግዘን በበረከታችን ላይ በሀገራችን ላይ ሰላም እንዲሆን። ምክንያቱም በህይወታችን ላይ እግዚአብሔር መቅደም ስላለበት፣ በማንነታችን ላይ እግዚአብሔር መቅደም ስላለበት እኛ ዝቅ ብለን እሱ በእኛ ላይ እንዲከብር እንዲነግስ፣ ስለዚህ መጸለይ ያለብን። ጸሎት ከሁሉም በላይ ይበልጣል። ጸሎት የቁልፍ መክፈቻ ስለሆነ ጸሎት ያስፈልገናል። በየእምነታችን ዱዓ ያስፈልገናል። ወደ ፈጣሪ መጮህ፣ ወደ ፈጣሪ መቅረብ ያስፈልገናል እና ስለዚህ ሁላችሁም እንድትጸልዩ ጋብዛችኋለሁ። እግዚአብሔር አምላክ ይጠብቃችሁ፣ ይደግፋችሁ። በእውነት አቅምና ኃይል ጉልበት የሚሆነው እሱ ብቻ ነው። እኛ ችግር ስላለን በፍጹም የሚሆን ነገር አይደለም። ያለሱ እርዳታ ያለሱ ምንም ነን፣ ያለሱ ከንቱ ነን፣ ያለሱ ባዶ ነን። ስለዚህ ጸሎት ጸልዩ። ጸሎት ሁሉን ነገር ይከፍትልናል፣ ያስተካክልናል። ልክ ለጓደኛችን እንደምናካፍለው ምስጢራችንን ለአባታችን፣ ለእናታችን፣ ለእህታችን እንደምናማክረው ይበልጥ ግን ለእግዚአብሔር ብታማክሩ እንድንጸልይ እግዚአብሔር አምላክ ጉልበትና አቅም ኃይል ብርታት ይሆናል። እግዚአብሔርን የተቸገርነውን እግዚአብሔርን እንጠይቅ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እጅግ አድርጌ በጣም የምወዳችሁ የእውነት እጅግ በጣም ደስ ብሎኛል ስላበረታታችሁኝ እና እጅ ስራኔ አሁን እየሰራሁ ነው ያለሁት። ይሄ ጀምሬዋለሁ እና አሳያችሁ። መስራት የማትችሉ በቤት ውስጥ ያላችሁ ልጆች ይሄንን በቤት ውስጥ ያለን ልጆች ነን። ቤት ውስጥ ቦታው ስራ ያለን ልጆች በቤት ውስጥ ያለ ነው። ምናልባት እየደበረን ከሆነ እጅ ስራ የማንችል ከሆነ በጣም ተራ ቀላል ነው፣ ተራ ስራ ነው እጅግ በጣም ማለት ነው። እና ምን ታረጋላችሁ መሰላችሁ? ባዶ መረቡን እንደገዛችሁ ክሩን ቆይን አዲስ መረብ አሁን እንትን ላለው ክሩን ብቻ ማስገባት ነው። ክሩን አስገብቶ መጀመሪያው እንትን ላይ ታያችኋል። ይቺኛዋ ባዶ ትቀራለች። ይቺኛዋ ባዶ ትቀርና እናስቀራታለን፣ ለዘርፉ ማለት ነው። ለዘርፉ እናስቀራትና ምን እናደርጋለን? ሁለተኛው ዘር ላይ እናስገባውና ክሩን ከዛን መቋጠር ነው ማለት ነው። እንቋጥረውና በኪሮሽ መሳብ ነው። በኪሮሽ እንስበዋለን ማለት ነው። በኪሮሽ ከሳብነው በኋላ በጣም በቃ መዞር ነው። በተለያየ በክሮሽ ምናምን በጣም ተራቀላል ነው። እኔ ይሄንን ማሳየት የምፈልገው ቤት ለሚውሉት እህቶች ብቻ ነው ማለት ውጭ ስራ ላለው አይደለም። ያም መስራት ይችላል፣ ግን በትርፍ ጊዜው መስራት ይችላል። ግን እኛ ቤት የምንውል እህቶች ይደብረናል። ስለዚህ
ስንከፋ ስናዝን ወደ አምላካችን እንጸልይና እንደበርበታለን። እጅግ አድርጌ በጣም ወዳችኋለሁ። እግዚአብሔር አምላክ ከክፉ ሁሉ ይጠብቃችሁ። ወጥቶ ከመቅረትም እግዚአብሔር አምላክ ይሰውራል። ሀገራችንን ኢትዮጵያን ሰላም ያደርግልን። እናንተም በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እጅግ አድርጌ በጣም ወዳችኋለሁ።